ይስጥልን አድማጮቻችን እንደምን ሰምታችኋል ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን በምዕራብ ሸዋ ወልመራ ወረዳ እንዲሁም ኤጀሬ ግንጪ ጀልዱ የመንግስት ካድሬዎች ለህዝብ 250 ብር በመስጠት ህዝብ ሰላማዊ ሰልፍ እንዲወጣ ለማድረግ እየጣሩ እንዳለ ታወቀ በእነዚህ ወረዳዎች መንግስት ለህዝብ ገንዘብ በመስጠት እንዲፈርሙና ትምርትም እንዲሰጣቸው እየተደረገ እንዳለ ታማኝ ምንጮቻችን ገለጹ እንደ ታማኝ ምንጮቻችን ገለጻ መሰረት በውጭ ሀገር የሚኖሩ ጸረ ሰላሞች መንግስት እየሰራ ያለው ልማት አይናቸውን ደም ስላለበሳቸው ልማቱን ለማደናቀፍ አንዳንድ ቅጥረኛ ተማሪዎችን በመጠቀም ሀገሪቷን ወደ ለየለት በጥብጥ ለመክተት እየጣሩ ይገኛሉ አሉ ኦነግ የጸረ ሰላም ስለሆነ እነዚህ ጸረ ሰላሞችን ከህዝብ ጎን ቆመን ህዝብ ከኛ ጋር ቆሞ መታገል አለበት ሲሉ ቅስቀሳ አድርገዋል በዚህ ሰላማዊ ሰልፍ ላይ ያልተገኘ አሉ ከመንግስት ምንም አይነት ጥቅም አያገኝም ሰልፍ ላይ ያልተገኘ ነዋሪ እሳት ቢነሳ እንዳያጠፉለት ቢሞት እንኳን እንዳትቀብሩ ሲሉ የወረዳው አስተዳዳሪ ለህዝቦች እየገለጹ ይገኛሉ ከአራት ሳምንት በፊት በነዋሪው አደም የጨቀየችው በልጆች አሬሳ የተሞላችው ከተማ አምቦ የፈሰሰው ደም ሳይደርቅ አፈር የቀመሰው አጥንት ሳይረግፍ ወያኔ በአምቦ ህዝብ ስም ሌላ ድራማ ለመስራት እየጣረ ይገኛል ነገሩ እንዲህ ነው ነዋሪዎችም ተማሪዎች ያነሱት የመብት ጥያቄ መንግስት ከጸረ ሰላም ኃይሎች ጋር በማቆራኘት ለዘረፋ ተሰማርቷል በማለት ቢገልጽም አሁን ደግሞ የአምቦ ከተማ ነዋሪ ያልሆኑ ሁለት የህዝብ ማመላለሻ ሙሉ ከሌላ ቦታ የሰፈሰባቸው ነዋሪዎች በአምቦ ከተማ ተራግፈዋል በመንግስት ወጪ በተለያየ ሆቴሎች እንዲያርፉ ተደርገው እነዚህ የመጡት ግለሰቦች ሰላማዊ ሰልፍ እንዲወጡ ለማድረግ እየተሰራበት ይገኛል የአምቦ ህዝብ ማስተር ፕላኑን ተቀበለ ለማሰኘትና አንዳንድ ጸረ ኃይሎች በመሃላችን ገብተው ከመንግስት ጋራ ጥቃት ወይም ግጭት እንዲፈጸም አድርገዋል የአምቦ ህዝብ ይቅርታን ጠይቃለን ለማስደረግ እነዚህ ከተለያየ ቦታ ሁለት ባስ ሙሉ የመጣው ህዝብ በስሊናገር እየተዘጋጀ እንዳለ ከማላቸው የወጣ መረጃ ይገልጻል ይህን ድራማ ለማቀናበር የኢትዮጵያ ቴሌቪዥን በቦታው ይገኛል የኦሮሞ ህዝብ እየተበደልኩ ነው ይያለ ሌላውን ህዝብ ለመበደል ይንቀሳቀስ ይሆን ከኦሮሞ ህዝብ ታሪክ ስንረዳ እንኳን አብሮት የነበረውን አብሮ ብዙሩም መከራ ያሳለፈው ህዝብ ይቀርና ያሳደገውን በሬ አርዶ ለመብላት እንኳን እንደሚቸገር እየታወቀ ያማራ ህዝብን ለመጨፍጨፍ ኦሮሞ ተነስቷል ማለት ለምን አስፈለገ ይሆን ሰሞኑን አንድ ጉድ ሰማን በኦሮሞ ህዝብ ላይና በኦሮሞ ህዝብ ትግል ላይ ያነጣጠረ ፕሮፓጋንዳ ሲነዛ ሰምተናል እስኪ አብረን እንስማው ያለነው በሙሉ የታረደን እየተቃለ ልጆቻችን ከትምህርት ገበታ እየተወረወሩ እየተቃሉ ምን በኦሮሞ ምድር ውስጥ ብንኖር እኔ ወሎዬ ነኝ እሱ ደግሞ የወለጋ ልጅ ነኝ ያኖሩን አልቻሉም ቀን ግዳሊት ድንጋይ ይወረወራል ዛሬ ከመጨረሻ ሳይይዘው መጣው ቤት ውስጥ ያሉ ሲሉ ረዲ ብላ ባለቤት ትልቅ ከፍለፊ ቆማ ነው የታለው ቤተሰብ በሙሉ እባካችሁ ጩሁልኝ ኦሮሞ ብቻ አይደለም እኛም እየተሰቃየን ነው እየተቸገርን ነው እባካችሁ ስለያለ አምላክ እባካችሁ አድሎ አታድርጉ በትክክል አይናችሁ ትክክል ኢትዮጵያዊ ነኝ በእውነት እኛም ማዘን ልባችን ተሰብሮ ወደ ቦታው በተደጋጋሚ ደውለን ለማጣራት ያደረግነውን በስልክ ምክንያት ሊሳካልን አልቻለም ግን ከአንዳንድ መረጃዎች እንዳገኘነው ሐሰት እንደሆነ እየተገለጸ ይገኛል ተናጋሪው
ሁለት አንደበት ተናግረዋል እኔ አሉ ተናጋሪው ከወሎ የመጣው ስደተኛ ነኝ ሲሉ ገለጹ አማራ ስለሆንክ በኦሮሞ ወጣቶች ባሳደግኳቸው እየተደበደብኩ እገኛለሁም አሉ መለሳሉና እኔ ዘርማንዘሬ ኦሮሞ ነው ሲሉ ተናገሩ እዚህ ጋር ነው ድራማው ያበቃው እኛም ነቀ ብለናል ተነቃቃን በዚህ ላይ ከኦሮሞ ነጻነት ግንባር የማከላዊ ኮሚቴ አባልና የማስተዋወቂያና የኢንፎርሜሽን በውጪ ኃላፊ ከሆኑት አቶ ጋሹ ጋራ የምናረጋውን ውይይት እንድትከታተሉ እጋብዛለሁ ዱቤን ሶባ ኡመር ሱሌማን ይቀጥላል afan kamisi himnu gurra kamina getta kamir gabita kette kabita mirga ketta ta yodu apubi yodu hamanu betta maake maka hin kabne maka basu hin beita maka ke na furatte maka ke nu raketta gabin kan ke onagi kotin tante halaga kira ke na bakate yisi tunu radalaga gabila fanu kai inture siniega isho o desi tunu rifte kasot state gugu diyat state rifte indal daltu hinqatu gota tate illaltu dera tate sortu sadilitu hindaltu gada gajirti daba hariftu adu soba kabami wa insaba gota me katu harra lubbu ki radaba lubbu mi radaba lubbu mi radaba lubbu mi radaba የተወደዳችሁ አድማጮቻችን ስለዜማው እናመሰግናለን ኡመር ሱሌማንን በኢሜል ከኦሮሞ ቄሮ የደረሰኝ መልእክት አለን በአካባቢው እንደዛ አይነት ችግር እንዳልተፈጸመ በርካታ የአማራ ተወላጆች በመራብ ጊምቢ እንደሚኖሩ እየተገለጸ ያለ እንደ አይነት ፕሮፓጋንዳ መስራት እጅግ አሳፋሪ እንደሆነ ከኦሮሚያ ቄሮ የደረሰኝ መልእክት ለናንተ ጆሮ አብቅቻለሁ እንግዲህ አቶ ጋሹ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ አቶ ጋሹ አመሰግናለሁ የዋንታ መልካም አቶ ጋሹ እንግዲህ መግቢያችን ላይ እንደሰሙት የአማራ ተወላጅ ነኝ እንዲሁም ደግሞ መለስ ብለው የኦሮሞ ዘርማንዘሬ ኦሮሞ ነው ያሉት ግለሰብ እንደተናገሩ ሰምተዋል የኦሮሞ ህዝብ የኦሮሞ ነጻነት ግንባር ከኦሮሚያ ምድር ሌላ ብሔረሰቦችን ለማስወጣት እየሰራ እንዳለ ይነገራል አሁን ይሄ የኦሮሞ ነጻነት ግንባር አቋም ከሆነ እንዲገልጹልኝ ፈልጋለሁ ምክንያቱም ከቆማችሁለት አቋም ወይም አላማ ጋራ አይጋጭባችሁም እንዲያነ ስራ የምትሰሩ ከሆነ በጣም ጥሩ ጥያቄ ነው በመጀመሪያ የኦሮሞ ነጻነት ግንባር እንደማንኛውም ፖለቲካ ድርጅት ለነጻነት ለፍትህ ለዲሞክራሲ የሚታገል ድርጅት ነው ለ40 ዓመታት ሲታገልበት የቆየ የፖለቲካ አጀንዳ ነው የኦሮሞ ህዝብ ነጻነት ስንል የኦሮሞ ህዝብ ለውልና ስንል ለኦሮሞ ዲሞክራሲ ፍትህ መብት ይገባዋል ስንል የሌሎች ብሔረሰቦች ወይም በኦሮሚያ ውስጥ የሚኖሩ ብሔረሰቦች ወይንም በኢትዮጵያ ውስጥ የሚኖሩ ብሔረሰቦች መብት መግፈፍ ማለት አይደለም ይሄ የኦሮሞ ነጻነት ግንባር አቋም አይደለም ሌሎቹ የሚተረጉሙት ለምሳሌ ከአማራው ወይም ከሌሎች ብሔረሰብ የሚተረጉሙት የኦሮሞ ነጻነት ግንባር ጥያቄ የሌሎችን የአማሮችንም ወይም የሌሎችን መብት የሚነካ ብለው ነው የሚገምቱት ግን የኦሮሞ ነጻነት
የተከበራችሁ አድማጮቻችን በስልክ ምክንያት አቶ ጋሹ በመሃል ወጥተዋል እንግዲህ እንደተመለሱ እጄ ቀርባለሁ በተወዳጁ ድምጻዊ እልፍነሽ ቀኖ ዜማ ቆይታ አድርጉ ግንባር አቋም የሌሎችን መብት ኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦችን አማራ ይሁን ትግሬ ይሁን ጉራጌ ይሁን ሲዳማ ይሁን ማንኛውም ብሔር ይሁን የነሱ መብት መንካት ወይም መግፈፍ ማለት አይደለም ስለዚህ አቋማችን እኩል ነው በኦሮሚያ ውስጥ የተወለደ በኦሮሚያ ውስጥ የኖረ ሰው ከኦሮሞ ሲቲዝን ሆነ ከኦሮሞ ህዝብ ጋር በሰላም አብሮ መኖር ይችላል ያቺ ኦሮሚያ በኢትዮጵያ ስም ለመቶ አመታት ወይም ከዛ በላይ በጭቆና በግፍ በበደል ከመኖር በሰቆቃ ከመኖር ኦሮሚያ ነፃ ወጣ ህዝቦች በሰላም አብረው በብልጽግና በዲሞክራሲ ደና ፍትህ ያለበት አገር አድርጎ መኖር ይችላሉ ነው የምንለውኛ በእኛ አቋም መሰረት ምንም ችግር የለም አንተ ልክ አሜሪካ እንዳለ አሜሪካ ስትዝነት ሰርተ መግባት ትችላለህ የአሜሪካ ፓስፖርት አለ አውሮፓ ያሉም እንደዛ ነው እኩል መብት አለ
የዲሞክራሲ መብት ይጠበቃል የመኖር የመንቀሳቀስ የመስራት መብት አለ ማለት ነው ልክ የአማራም ሆነ የሌሎች ብሔረሰቦችም ኦሮሚያ ውስጥ በዚህ አቋም መኖር የሚችሉ ማለት መልካም አቶ ጋሹ እንግዲህ እንደገለጹት በኦሮሚያ ውስጥ ማንኛውም ሰው መኖር እንደሚችል እየገለጹ ነው ያሉት አሁን ሰሞኑን የሰማነው አሳዛኝ ነገር አለ እኔም ለማጣራት ያደረኩት ነገር አለ ከቄሮ የደረሰኝ ኢሜልም አለ በምዕራብ ግምቢ አካባቢ የአማራ ተወላጆች እየተደበደብን ቤታችን በድንጋይ እየተቀጠቀጠ ወንፊት ሆኗል ልጆቻችን ከትምህርት ቤት እየተባረሩ እየታረዱ ይገኙብናል የሚል ነገር እየተሰማ ይገኛል በኦሮሚያ ውስጥ መኖር ከቻሉ እናንተም የምትደግፉ ከሆነ ለምን አስፈለገ ሌላውን ህዝብ መደብደብ ኦሮሞ ተበድያለው ተገርፌያለው እየተገረፍኩ ነው ለነጻነት ታገላለው ካለ የሌላውን ህዝብ ነጻነት ለመግፈፍ ምን አንቀሳቀሳችሁ በጣም ጥሩ ነው ምን መሰለህ አሁን አገር ቤት የሚንቀሳቀሰው የህዝብ የነጻነት እንቅስቃሴ ወይም ትግል የፍትህ የዲሞክራሲ ነው የኦሮሞ ህዝብ ነው ከተማው ከገጠሩ የመሬት ባለቤትነትን ጥያቄ አንግቦ የሀገር ባለቤትነትን ጥያቄ አንግቦ የዲሞክራሲ መብቶችን ሁሉ አንግቦ የሂውማን ራይት ሁሉ ነገር መብቶችን አንግቦ ነው የተነሳው በቃን ነው ያለው የኦሮሞ በወያኔ መንግስት በ22 አመታት ሙሉ ሲታለልና ሲበደል በጣም ነው የቆየው ህዝባችን ማንኛው እንደሚያውቅ አሁን ደግሞ ይብሱኑ ከመሬቱ ላይ እንዲነሳ መሬቱን እንዲለቅ መሬቱን ያለምንም ድጎማ እንዲሸጥ የተደረገ የፍትህ የዲሞክራሲ የመብት ጥያቄ የአንድነት ጥያቄ አንግቦ ነው ህዝቡ ተነሳ ያ ማለት ግን የሌሎችን ብሔር መብቶችን መንካት ማለት አይደለም ህዝቡ የሚሄድበት አሁን በኮፈሌ በሰንትራል ኦሮሚያ ሸዋ ውስጥ በወለጋ በጅማ በሁሉም እንቅስቃሴዎች አሉ አንድም የአማራ ብሔር ሆን ተብሎ በአማራ ብሔር የተመጣጠረ የትግል አቋም የላቸው ህዝባችን ይልቁም ምን የወያኔ መንግስት አቋም ተጻሮ ወይም የወያኔን መንግስት ፖሊሲ ተቃውሞ ነው የወጡት አሁን ግንቢ ላይ ሆነ በሚባለው ግንቢ ማአት አማሮች ናቸው ያሉ የአማራ ብሔረሰብ እዛ ተወልዶ ያደጉ እዛ የኖሩ የነገዱ እየሰሩ የመንግስት ሰራተኛ የሆኑ በተለያዩ የሥራ ድርሻዎች ተሳትፎ የሚኖሩ ብሔሮች ሞልተዋል አንድ ሁለት ሰው እንዲሆነ ብሎ ድራማም ይሁን በምንም ነገር ያቀናጅት ያሳዝናል ግን አንድ ሁለት ሰው እንዲሆነ ብሎ ከዛ ማአት እንዲህ አይነት ፕሮፓጋንዳዎች እንዲህ አይነት ነገሮችን በሚዲያ ለምን እንደሚያስተላልፉ እኛ ሊገባን አይቻልም አንተ ዛሬ ደውለህ መጠየቅ ትችላለህ ግንቢስ የሚኖሩ አማራዎች ከኦሮሞም የተጋቡ አማራዎችም ሊኖሩ ይችላሉ ማንኛውም በሰላም ነው ያሉት እኛም የጠየቅን ነው ብዙ ሰዎች እናንጎ ውስጥ ማአት አማራዎች ናቸው ከግንቢ ወጣ ስትል እናንጎች የመብት ጥያቄ የሀገር ባለቤትነት ጥያቄ ተነሳ ምንም ነገር የሆነ ሰው የለም ሌሎችም ቦታ ይነቀምቲ ማአት አሉ አምቦይ ምዕራብ ሸዋ ብዙ በከተማዎች አሉ አንድም የተሰማ ነገር የለም ያው እንደው ምናልባት አቶ ጋሹ እንደው ምናልባት ብሔር ለብሔረሰቦችን ለማጣላት እንደው ኢህአዴግ እየተነሰሰ ያለው ነገር ሊሆን ይችል ይሆን እንደው አሁን ካለበት ውጥረት የተነሳም ብሔረሰቦችን አጋሽቶ ምናልባት ያለውን ውጥረት ለማርገብ የታሰበ ነገር ሊሆን ይችል ይሆን exactly ይሄንን ትግል ለማደናቀፍ ኢህአዴግ የማያደርገው ነገር የለም የህዝብን ትግል ማንኛውም ህዝብ ከተነሳ በጦር መሳሪያ ኃይልና በገንዘብ ልትገታው አትችልም በጣም ኃይለኛ ነው የህዝብ እንቅስቃሴ ይሄንን መክታት የሚችለው ብሔሮችን በማጋጨት ወይም ሌሎችን ፈጠራዎችን በመስራት አሁን እንደ አሸባሪ ምናምን በማለት ለራሱ ፈጥሮ በሱ ሴኩሪቲ
በሱ ካድሬዎች ፈጥሮ የሚሰራ ነገር ነው ይሄን በተጨባጭ የምናውቃቸው ነገሮች አሉ በአምቦ ውስጥ የሰራ ነገር ነው ጊምቢ ራሱም ያድግ ሊሰራ ያቀደ ብዙ ነገሮች አለ በነቀምት ራሱም ያቀዳል በሮቤ በተለያዩ ቦታዎች ያቀዳል ግን አልተሳካለትም ቢሆንም ውጪ ያሉ ሚዲያዎች ይሄንን ነገር አጉልተው አይተው ወደ ኔጌቲቭ ሳይድ ቀይረው በኦሮሞና በአማራ ብሔረሰብ መሐከል የማይፈታ ቅራኔዎችን ለማስቀመጥ የሚጥሩ ብዙዎች ናቸው ያሉት ምን እንደሚያገኙ ከዛ እኛ ሊገባን አይችልም ለምሳሌ አሁን በአምቦ ውስጥ ህዝባችን በጣም ተጨፍጭፏል በወያኔ መንግስት በሮቤ አይታል በተለያዩ ቦታ ነቀምቴ በግንቢ በተለያዩ ቦታዎች በሆሮ ውስጥ የሆኑት ህዝባችን በተራራ ፀሐይ ተገሏል የትኛው የሀበሻ ሚዲያ ነው ይሄንን ያዘገበው ያ ሁሉ ህዝብ ለፍትህ ሲሞት ለዲሞክራሲ ለእኩልነት ሲሞት የኦሮሞ ህዝብ ለነጻነት ጥያቄው ይሄን ያህል ተጎድቷል ያሉን አንድ ሁለት ሰው ተደበደበ ግንቢ ውስጥ ተብሎ ግን የተላለፈው እንካል ዋይ የኦሮሞ ህዝብ ጥያቄ ቆግ አምቦ ላይ ያነሳው ምዕራብ ሸዋም ሆነ ኦሮሚያ ሁሉ ላይ ያነሳው ለኦሮሞ ህዝብ መብት ብቻ ሳይሆን በዛች ሀገር ውስጥ ለሚኖሩ ህዝቦች መብት ነው ጥያቄ ነው በዛች ሀገር ውስጥ የሚኖሩ ህዝቦች መብት እንዲያገኙ በእኩልነት በሰላም እንዲኖሩ የሚል ጥያቄ ነው የተነሳው ለምን ወደ ሌላው የህዝብ ጥላቻ ወይ የብሔር ጥላቻ አስመስለው ይሄንን ሊሰሩት የሚፈልጉት አቋሞች በጭራሽ አልገባንም ያው ኢትዮጵያ ስም የኦሮሞ ነጻነት ግንባር የኦሮሚያን ነጻነት ይደግፋል ኢትዮጵያን ሊያፈርስ ነው በሚል አቋም ተነስተው በህዝቡ መካከልም ጥላቻ እንዲኖር በየኦሮሞ ነጻነት ትግል ላይም ሌላ አመለካከት ህዝቡ እንዲኖረው የሚያደርጉ ቡድኖች ሊኖሩ ይችላሉ እንደነገርኩ ግን ኢትዮጵያ ውስጥ ከመቶ ዓመት በላይ በባርነት ከመኖር ኦሮሚያ ውስጥ በነጻነት በፍትህ ቢኖሩ ይመረጣል ነው ያምነው መልካም ባለፈው በ1973 ዓመተ ምህረት የወጣውን ህገ መንግስታችሁንም ኮንስቲቲዩሽናችሁን አይቻለው በ2004 የወጣውንም አይቻለው ዛሬም እንድትደግሙልኝ የምፈልገው ነገር አለ በኦሮሚያ ክልል ውስጥ ያሉ ብሔረሰቦች የተለያየ ብሔረሰቦች የመኖር ዋስትናቸው እስከምን ድረስ ነው በግልጽ ቋንቋ እንዲያስቀምጡልኝ ፈልጋለሁ የመኖር ዋስትናቸው የኦሮሞ ነጻነት ግንባር እንዴት ሊያረጋግጥላቸው ይችላል ለታረጋግጡ ይገባል ዝም ብላችሁ የኦሮሞ ነጻነት ስለ ኦሮሞ ብቻ ሳይሆን እናንተ ነጻነት እንደምትሹ ሁሉ ሌላውም ህዝብ ነጻነት በሰላም ወጥቶ ሰርቶ መግባት የሚፈልግ ህዝብ ስለሆነ እንዴት ታረጋግጡለታላችሁ የብሔር ብሔረሰቦች ኦሮሚያ ውስጥ የመኖር ዋስትና ልክ እንደ ኦሮሞ ህዝብ የመኖር ዋስትና እኩል አላቸው ማለት ነው ልክ እንደ ኦሮሞ ህዝብ እንደዛ ነው የምንለው ከኦሮሞ ህዝብ ጋር እኩል የመኖር ዋስትና አላቸው ግን የኦሮሚያ ውስጥ ነው መኖር መስራት መንቀሳቀስ የሚችሉበት ነው ሌላው ነገር ለእኩል ዋስትና ነው ያላቸው እንደዛ ነው መልካም እንግዲህ አቶ ጋሹ በኦሮሚያ ክልል ውስጥ ያሉ ብሔረሰቦች የኦሮሞ ተወላጆች ምን አይነት ጥበቃ ሊያደርጉላቸው ይገባል ከኦሮሞ ህዝብስ ምንድነው የሚጠበቀው ይላሉ ምክንያቱም ለነጻነቱ ለክብሩ ለየታገለ ያለ ህዝብ ስለሆነ ትግሉንም ወደ ኋላ እንትን ሳይል እንዴት መጠበቅ አለበት ምን ማድረግ አለበት ትላላችሁ አልገባኝ ጥያቄሽ የኦሮሞ ህዝብ በኦሮሚያ ውስጥ ያሉ ብሔረሰቦችን ነጻነት እንዲጠብቅ ከኦሮሞ ህዝብ ለነጻነት ውስጥ ምን ማድረግ አለበት ምንስ እንዲጠብቅ ማድረግ ይገባዋል ትላላችሁ የተቆራረጠ ነገር ነው ግን የሰማውን በስልኩ ላይ የኦሮሞ ህዝብ ከኦሮሞ ህዝብ የሚጠበቀው ያሁን በያዘው የትግል አቋም መበርታት ነው የሀገር ባለቤትነት ጥያቄ ነው የመሬት ጥያቄ ነው ይሄን ማንም የሚገታው ኃይል ሊኖርም አይችልም መንግስትም ሊገታው አይችልም የጦር መሳሪያም ሊገታው አይችልም ብዙ የገንዘብ ብታፈስም ይሄንን የህዝብ
ጥያቄ ልትገታ አይችልም። በተለያዩ ሀገሮች ላይ አይተናል። ህዝብ ከተነሳ ማንም ሊመልሰው አይችልም እና ያ ደግሞ የሌሎችን ብሔር ዋስትና የመንካት አይደለም። የኦሮሞ ህዝብም ደግሞ ልክ ለሌሎች ህዝቦች በእንቅስቃሴ ውስጥ ከወያኔ ጋር ካልተባበሩ ህዝቦች ከወያኔ ጋር ካልቆሙ ህዝቦች በኦሮሞ ነጻነትና በኦሮሞ ህዝብ ትግል ፊት ካልቆሙ ህዝቦች ጋር በሰላም እንዲሰራ በሰላም እንዲኖር በሰላም አብሮ እንዲታገል እኛ ጥሪያችን ነው የምናደርገው። ምን ጊዜም የኛ ህዝብም እንደዛው እየታገለው ነው ያለ። ሌሎች ብሔሮች ለምሳሌ በተለይ አማራ ካሉ ብሔረሰቦች ሌሎች ብሔሮች የተሳሳተ አቋም ወይም የተሳሳተ አመለካከት እንዳይኖራቸው ነው ያለው። በኦሮሞ ነጻነት ግንባርም ላይ ይሁን በኦሮሞ ህዝብ ትግል ላይ የተሳሳተ አቋም እንዳይኖራቸው ነው የምንነግረው። አሁን ብዙ የምናየው ከፖለቲካ ድርጅቶችም ይሁን ከቡድኖችም ይሁን ከግለሰቦች በጣም ከኛ ህዝብ ትግል የራቀና በጣም የተሳሳተ አመለካከት ነው ያላቸው። ከዚህ ተቆጥቦ ምንድነው የኦሮሞ ህዝብ የሚፈልገው? የኦሮሞ ህዝብ ነጻነት ማለት ምን ማለት ነው? እስከመቼ የኦሮሞ ህዝብ ነጻነቱን ቢያገኝ መሬቱን ቢያገኝ የሀገር ባለቤት ቢያገኝ የኛስ መብት እዛ ሀገር ውስጥ ይከበር የሚል አመለካከት ይዞ በቀና መልኩ ቢይዙ ቆንጆ ነው። አሁን ልትክድ አትችልም። የኦሮሞ ህዝብ በሰሜኑ በአማራ ህዝብ ጭቆና ስር ገብቶ ነበረ ብለን አልገባም ማለት አይችልም። ይህ ያለ ታሪክ ነው። ያለፈው እንዳለፈ ሆኖ እንዳይቶ ነው። ከአሁን በኋላ ይህ ህዝብ እንዴት ነጻነቱን ማግኘት ይችላል በምን የቀና አመለካከት ሊኖራቸው ይገባል። የቀና አመለካከት በጭራሽ ከፊት ለፊት ቆመ በጭራሽ ፕሮፓጋንዳ ማለት ይህንን የኦሮሞን ህዝብ ትግል ልታቆመው የሚያቆመው ኃይል በጭራሽ የለም። ሊኖርም ይቀጥላል ትግል። ለዚህ ለማይቆመው ትግል ደግሞ ዝም ብሎ ከመሃል ገብቶ ወይም ከፊት ለፊት ቆሞ የማይሆን ቅራኔ የባሰ ቅራኔ በህዝቡ ላይ ከማስቀመጥ ከትግሉ ጎን ሆኖ ለዛች ሀገር ብልጽግና ለዛች ሀገር እኩልነት ለዛች ሀገር አንድነት ለዛች ሀገር የዲሞክራሲ ጥያቄ አብረው በጋራ ከኦሮሞ ህዝብ ጋር ቢታገሉ የቀና አመለካከት ኖሯቸው ትግሉ ከግቡ ይደርሳል። አገሪቷም በዛች ሀገር ሰላም ብልጽግና ሊኖር ይችላል ማለት ነው። ካልሆነ ለወያኔ መንግስት መንገድ መክፈት ነው፣ በሩን መክፈት ነው። ህዝቡን እያቃረኑ በጭራሽ ካለፈው ቁስሎችን በጣም አሁንም የባሰ ቁስል እያስቀመጡ በህዝቡ መኖር ምንም ነገር ጥቅም ሊኖርላቸው ስለማይችል ሌሎች የአማራ ሆኑ የተለያዩ የአበሻ የኢትዮጵያን ደጋፊዎች ሁሉ የኦሮሞ ህዝብ ትግልና የኦሮሞን ነጻነት ግንባር አቋም በቀና መልኩ ቢያዩት የሚገባ ነው ብዬ ነው ማስተላለፈው። መልካም አቶ ጋሹ፣ ከዚህ በፊት ሲባል ነበር ብዙ ነገር የኦሮሞ ህዝብ ሙስሊም ስለሆነ አገሪቷን ወደ ሙስሊም ለመክተት ነው ብዙ ሲባል ነበር። ዛሬ ሰሞኑን እንግዲህ በመላው ዓለም የምናየው ሙስሊም ክርስቲያን ሳይል ባንድ ላይ ኦሮሞነቱ አሰባስቦት ለወደቁት ልጆቹ ለታሰሩት ልጆቹ ሰላማዊ ሰልፍ አድርጓል። በኦሮሞ ታሪክ በእውነት እጅግ የሚያኮራ የሚያስደስት ነገር እኔ በእድሜ አይቻለሁ፣ ኮርቻለሁ። እስኪ አቶ ጋሹ አንድ ጥያቄ ላክልና እንሰናበታለን። በአሁኑ ወቅት ያለውን የወያኔ ስርዓት እንዴት ያዩታል? ወያኔ ጠንካራ ነው ብለው አሁን ያምናሉ? ያው እንግዲህ ሁለት ዓመታት ስም የቀረበ ነው የወያኔ መንግስት የፖለቲካል አጀንዳውና የያዘው አቋም በጣም የተሳሳተና የህዝቦችን መብት የሚገፍ
ነው ብለን ነው እኛ እስካሁን ትግሉን እየቀጠልን ያለው። ስለዚህ ነገር ደግሞ መቀየር አለበት ይበቃዋል ህዝቡን እያለ ነው እና የተሳሳተ ነው። ግን የወያኔ ኃይል ጠንካራ ነው የምንል እንትን የለም። የህዝብ ትግል ከተነከረ የወያኔ አቅምም በጣም በዛው መጠን እያነሰ ሄዳል። አሁን ወያኔ በጦር መሳሪያ አፈርጥሟል፣ በገንዘብ አፈርጥሟል። ጉልበቱ ያ በገንዘብና በጦር መሳሪያ ደግሞ አይኑን የጨፈነ መንግስት ወይም ሊደርሺፕ ሌላውን የህዝብ ጥያቄ ማየት አይችልም። በቃ በጦር መሳሪያ ነው የሚያምነው፣ በብር ነው የሚያምነው፣ በገንዘብ ነው የሚያምነው። በዛ ሁሉም ነገር ዓለምን የሚገዛት ይመስለውና የፋሽስት እና የጭፍጨፋ ነገሮችን በህዝቡ ላይ ብዙ ነገሮችን ሊያካሂድ ይችላል። ብዙ ነገሮችን ያካሂዳል። ግን ያ ሁሉ ጦር መሳሪያ ያ ሁሉ ገንዘብ በአንድ ምሽት ሊጠፋ ይችላል። በአንድ ምሽት ህዝቡ ትግሉን አቋቁሞ በአንድነት ከተነሳ ህዝቡን ያ ጦር ሊገታው አይችልም። የህዝብ ጥያቄ የኦሮሞ ህዝብ ጥያቄ ደግሞ ያ ወያኔ ውስጥ ያሉ አሁን በወያኔ መሳሪያውን ያስያዘው ብዙ የኦሮሞ ልጅ ነው። ለምሳሌ ኦፒዲዮ ውስጥ ያሉ ኦፒዲዮች ያ ኦሮሞ ሲሞት የኦሮሞ ልጅ ሲሞት የኦሮሞ ልጅ ሲገደል የአባቱ መሬት ሲነጠቅ ለጊዜው ለደሞዝ ጠበንጃውን ያዝ እንጂ ጠበንጃ ሁሉ ወደ ወያኔ እንደሚመለስ እርግጠኛ ነኝ። መልካም አቶ ጋሹ የፈለገ ቢሆንም ወደ ወያኔ እንደሚመለስ እርግጠኛ ነኝ። ስለዚህ ይህ መንግስት ኃይለኛ ነው ወይም ጠንካራ ነው ብለን ሚዛን ላይ የምናስቀምጠው ሁኔታ አይኖርም ማለት ነው። እንደዛ ከሆነ ጠንካራ አይደለም ብለን ካመንን በኦፒዶ ውስጥ ያሉት የኦሮሞ ልጆች መሳሪያ ያነገቡም ከሆነ ከኦሮሞ ነጻነት ግንባር ምንድነው የሚጠበቀው? ከህዝቡስ ምን ይጠበቃል? እኔ አንድ ነገር ማምነው ነገር አለ። ሁሉም የኦሮሞ ህዝብ ለነጻነቱ መታገል አለበት። ለአቶ ከሌ ለከሌ ሳይሆን ራሱን መጀመሪያ ነጻ ማውጣት መቻል አለበት የኦሮሞ ህዝብ እያንዳንዱ። ስለዚህ ከኦሮሞ ነጻነት ግንባር ምንድነው የሚጠበቀው? ኢህአዲግ ጠንካራ አይደለም ካልን ኦኬ ጠንካራ አይደለም። ስለዚህ የኦሮሞ ነጻነት ግንባር ምን ማድረግ አለበት? ምን እንጠብቅ? የኦሮሞ ነጻነት ግንባር ይበልጡ ነው ህዝቡ ማደራጀት፣ ህዝቡም በውስጥም ሆነ በውጭ ያሉትን ህዝቦች ማደራጀት፣ ከሀገር ቤት ውስጥ ያሉትን ለወያኔ ስርዓት መንግስት ተታለው በገንዘብም ይሁን በተለያዩ ማደራጀት ከውስጥም ማለት ነው ከሀገር ቤት በልጥ ህዝቡን ለማደራጀት እና ህዝቡ ለትግሉ እንዲቆም። በሌላው በኩል ደግሞ የኦሮሞ ነጻነት ግንባር ሰራዊቱን ማደራጀት፣ ሰራዊቱ የጠነከረ ሰራዊት እንዲሆን በጣም ሞራል ያለውና በጣም ከተነሳ ግቡን የሚደርስ ሰራዊት ማከማቸት። ዝም ብለህ ሄደህ በትንሽ ሰራዊት ብዙ የመንግስት ሰራዊትን ተዋግተህ ጉልበትን ከሚጨርስ ማጠናከር፣ ማቋቋም፣ ማደራጀት ይገባዋል ማለት ነው። በዚህ አቋም ነው ያለ ነው። ያ እንግዲህ በአንድ ቀን ከግቡ ይደርሳል የሚል አቋም ነው ያለን ማለት ነው። ስለዚህ ህዝባችንም ቢሆን ከሰራዊቱ ጎን እንዲቆም ከሀገር ቤት ካለው በሰላማዊ መንገድ የህዝብ ጥያቄ ጎን እንዲቆም በቃን እንድል የህዝብ ለኦሮሞ ህዝብን በዚሁኛ ጥሪያችንን እናስተላልፋለን ማለት ነው። መልካም እንግዲህ አሁን በዚህ ወር እጅግ የሚገርምና የሚያስደስት ነገር ያየ ነው። ቀደምም ብየዋለሁ የኦሮሞ ህዝብ ባንድ ላይ ተነስቶ ቁጣውን እየገለጸ ይገኛል። ነጻነት እንግዲህ ከተፈለገ ብዙ ነገሮችን ማድረግ ይገባዋል። ይሄ ህዝብ ይተበቀበታል። የኦሮሞ ህዝብ እንደ ሀብቱ እንደ ምድሩ ስፋት እንግዲህ ብዙ ነገር ማድረግ አለበት። በአሁን ወቅት ተማሪዎች ዛሬ በጊምቢ በወለጋ አካባቢ በርካታ ተማሪዎች እየተገደሉ ይገኛሉ። በዙሪያው በኦሮሚያ
ይሄንን ግድያና እስራት ይሄን እናቶች ለቅሷቸውን ልናበስ የምንችለው በመከፋፈል በመለያየት ሳይሆን የትኛውም ፓርቲ ደጋፊ ይሁን ለአንዴና ለመጨረሻ ወያኔን ለማስወገድ የኦሮሞ ህዝብ እጅ ለእጅ መያያዝ አለበት ሰራዊት የግድ ማጠናከር አለበት ያዲግ በሚገባው ቋንቋ ማናገር ይገባናል ብዬ አምናለሁኝ በመጨረሻ ላይ ያስተላልፉ የሚፈልጉት ነገር ካለ እድሉ ልስጦታ ተጋሹ ተግዳለሁ በመጨረሻ ያው አሁን ያልኳቸው ቃል ነው በተለይ በውጭ ሀገር የሚኖሩ የኦሮሞ ህዝብ በጣም ነው ከህዝቡ ትግል ጎን የቆሙት በአሁኑ ጊዜ በልጆቻቸው ልከይት በገበሬው መፈናቀል በጣም የቆጨውና በጣም የተሰማው ነው ህዝባችን ይህንን ትግል በተለያዩ ሀገሮች አሁንም በከፍተኛ ደረጃ እንደዚህ ከቀጠለ የትግላችን አቋም ከግቡ እንደሚደርስ በቅርቡ ከግቡ እንደሚደርስ እምነት አለኝ በዛም ጎን ደግሞ ያለውን ሰራዊቱን እንዲያጠነክር ህዝብ ከአገር ቤት ያለውን ወጣቶችን እንዲያበረታታ ጥሬን አቀርባለሁ ሌሎች ደግሞ ለአማራ ብሔረሰብ የሆኑና ወይም የአበሻ ብሔረሰብ የሆኑት ከኦሮሞ ህዝብ ትግል የተሳሳተ አቋምን ይዘው በኦሮሞ ህዝብ ላይ የተሳሳተ አመለካከቶችን የሚያቀርቡ ወይም የሚያዩት ከዚህ ተቆጥበው በአንድነት የወያኔን መንግስት ከስርዓቱ ገርሰን ለህዝቡ ፍትህና ሰላምን በአገር እንደምናመጣ ላይ መመካከሩ ለትግሉ አጋር መሆኑ ይበጃል ነው የምላቸው የኦሮሞ ነጻነት ግንባር የማክላዊ ኮሚቴ አባልና የማስታወቂያና የኢንፎርሜሽን በውጪ ጉዳይ ኃላፊ አቶ ጋሹ ስለሰጡኝ ማብራሪያ በሰይፈ ነበልባል ሬዲዮ ስኪት ክፍልና እንዲሁም ባድማቾች ስም ከልብ አመሰግናለሁ ስንላይ ኤላ አከሲ ገራንኮ ገመዴ በሚለው ዜማ እንሰናበታለን ይሄንን ዜማ ለመላው ኦሮሞ ህዝብ ጋብዛለሁ ደስ ብሏል ደስ ይበላችሁ Edamma saga